ማርቲን ማንሊ ይባላል አሜሪካዊ ነው የስፖርት ጋዜጠኛ ነው ኦገስት 15 ወደ ፖሊስ ደወለ ራሴን ላጠፋ ነው ብሎ ከዛ በኋላ ወዲያው ስልኩ እንደዘጋ ተኩሶ ገደለ ራሱን ይሄን ሁሉ ግን ሲያደርግ በሚገርም ሁኔታ ብዙ ነገሮችን እየመዘገበ ነው ለአመታት ያቀደበትን ነገር ነው ያን ቀን የፈጸመው ምንድነው ያደረገው ብሎግ አለው ኢንተርኔት ላይ የሚጽፍበት የየለት ውሎውን በቃ ይሄ እቅዱ ከምን ተነስቶ ምን ድረስ እንደደረሰና ለምን እንደፈለገ በዝርዝር እና ይሄን ያደረገበት ዋናው ምክንያት በህይወቱ በተፈጥሮ ሁሉም ነገሮች ራሱ መቆጣጠር ይፈልጋል ራሱ ማድረግ ነው የሚፈልገው የሚሄድበትን ፕሮግራሙን ሁሉ የሚያወጣው ራሱ ነው በሰዎች መታዘዝ በሰዎች ፕሮግራም መመራት የማይፈልግ ባህሪ ያለው ሰው ነው ስለዚህ ሞቴንም በሌላ ምክንያት እንዲመጣ አልፈልግም ወይ ባደጋ ወይ በተፈጥሮ ታመሜ እንደዚህ አልፈልግም ሞቴም ልክ ወደ አንድ ሰውን ስቀጥር በዚህ ሰዓት በዚህ ቦታ እንገናኝ እንደምለው ሞቴንም ወስነው ራሴ ነኝ የሚል አመለካከት ነበረው ይሄ እንግዲህ የራሱ አመለካከት ነው ለዚህም በቂ ምክንያቶች ብዙ ዘርዝሯል ይሄን ያደረገበት እና መቼ እንዴት የት የሚለውን ሁሉ አድርጎ ከዛ በኋላ ቀኑን ሁሉ ወስኗል ቀኑን ያደረገው 60ኛ ዓመት ልደቱን በሚያከብርበት ቀን ነው እና ለአመታት ያህል የጻፋቸው ነገሮች ነበሩ ከዛ በእነሱን ሰብስበው ብሎጉ አይታይም ነበር ማንንም አያነበው ምክንያቱም ለህዝብ ክፍት የሆነ ብሎግ አይደለም ከዛ በኋላ ልክ ከመሞቱ አንድ አመት በፊት መክፈል ጀመረ ለብሎጉ ያው ኢንተርኔት ይከፈል የለ ከዛ በኋላ ለ5 አመት እንዲቆይ ደግሞ 5 አመት ሰው እንዲያነበው ከዛ በኋላ ገንዘብ ከፈለበት ግን ብሎጉ መነበብ የጀመረው ልክ የልደቱ ቀን የሞተ ቀን ጧት ነው አክቲቭ ያደረገው እስከዛ ድረስ ማንንም አያቅም ነበር ከዛ በኋላ ያው ራሱን ያጠፋበትንም እንዴት አድርጎ እንደሚያጠፋ ሽጉጡንም ምንም ሁሉንም በደንብ የታቀደበት ነበር በጣም ጠንቃቃ ነው ብሎጉ ላይ ምንም ስተት የለም 10 እየጻፈ ያርመዋል ያስተካክለዋል ምንም ግድፈት እንዳይገኝበት በደንብ ሁሉም ነገር በቃ በጥንቃቄ እንዲሆን የሚፈልግ አይነት ሰው ነው ከሞቱ በኋላም ቀብሩ የት እንደሚደረግ ለማን እንደሚገኙ ደብዳቤም ደግሞ ከመሞቱ ቀደም ብሎ አንጸቀም ብሎ ልኮላቸዋል ለሚመለከታቸው ሰዎች ሁሉ በፖስታ ልኳል የቀብር ወጪውንም ሸፍኗል ከፍሏል ልኳል ሁሉንም በቃ በጥንቃቄ አድርጎ ምንም የቀረ ነገር የለም በቃ ሁሉንም አድርጎ ነው ያንን በራሱ ችሎት ያደረገው ግን ያ ብሎጉ አልታየም ወዲያው ይሄ እንደታወቀ ከኢንተርኔት እንዲሰረዝ ተደረገ ኢትዮፒካሊ